ሰላም ሄርሜላ ነኝ። እንግዲህ ከአንድ ሁለት ወር ቆይታ በኋላ ተመልሻለሁኝ። ለፉት ሁለት ወር አካባቢ ምንም አይነት ስኮላርሺፕን በተመለከተ ቪዲዮ እየሰራሁ አልነበረም። በተለያዩ ፐርሰናል ጉዳዮች ምክንያት በጣም ቢዚ ሆኜ ነበረ። ለዛም እየወጡ ያሉ ስኮላርሺፖችን መከታተል ስላልቻልኩ ቪዲዮ መስራት አልቻልኩም ነበረ። አሁን ግን ተመልሻለሁ። ስለዚህ ሰዓቱ በጣም ብዙ ስኮላርሺፖች፣ የተለያዩ ሀገራት ስኮላርሺፖች የሚወጡበት ታይም ላይ ስለሆነ አብዛኞቻችሁ ዶክሜንታችሁን ያዘጋጃችሁና አፕላይ ማድረግ የምትፈልጉ አፕሊካንቶች በዚህን ሰዓት ነቅታችሁ መጠበቅና አፕላይ ለማድረግ ሬዲ ሆናችሁ መጠበቅ ያለባችሁ ታይም ነው። ዛሬም ሶስት አፕላይ ማድረግ አለባችሁ ብዬ ያሰብኳቸውን ሶስት ስኮላርሺፖችን አሁን ላይ ኦፕን የሆኑ ስኮላርሺፖችን በተመለከተ መረጃ ይዤላችሁ መጥቻለሁ። ሃይላይቱን ነው የምናየው፣ ነገር ግን እያንዳንዱ ደግሞ ዲቴል ከዚህ በፊትም ቪዲዮ ላስት ይርም ሰርችበታለሁ ማየት ትችላላችሁ። ደግሞ እንዳድስም ቪዲዮ ሰራላችኋለሁ ማለት ነው። ዛሬ የምናያቸው የሶስት ሀገራት ስኮላርሺፖች አንደኛ የኮሪያ ነው። ኮሪያ የወጡ ስኮላርሺፕ አለ፣ የኮሪያ ስኮላርሺፕ እሱን እናያለን። የኤስ ግሎባል ኮሪያ ስኮላርሺፕ ይባላል። ይህ ስኮላርሺፕ ለተለያዩ ሀገራት ነው የሚሰጠው። የተጠቀሱ ወይንም ዲዛይኔትድ ካንትሪ ተብለው ሜንሽን የተደረጉ ሀገራት አሉ። ከዛ ውስጥ አንዷ ኢትዮጵያ ነች። ከዛ ደግሞ ለእያንዳንዱ ሀገር ኮታ ሰጥተዋል። ኮታ ማለት ከዚህ ሀገር ይሄን ያህል ሰው ከዚህ ሀገር ይሄን ያህል ሰው ምናምን ብለው ሰጥተዋል ማለት ነው። ከዛ በፊት ግን ልነግራችሁ ፈልገው ምንድነው እዚህ የኮሪያ ስኮላርሺፕ ላይ አፕላይ ለማድረግ ሁለት ወዮች ወይንም ሁለት ትራኮች አሉት። አንደኛው በኤምባሲ በኩል ነው፣ ሁለተኛው ደግሞ በዩኒቨርሲቲ በኩል አፕላይ የምታደርጉት ትራክ ነው ማለት ነው። እያንዳንዱ ትራክ ላይ የእያንዳንዱ ሀገራት ኮታ አላቸው። በኤምባሲ በኩል ያለው ትራክ ላይ ለኢትዮጵያኖች 10 አፕሊካንቶችን አክሴፕት እንደሚያደርጉ ሜንሽን አድርገዋል። በዩኒቨርሲቲ ትራክ ላይ ደግሞ ወደ 13 የሚሆኑ አፕሊካንቶችን አክሴፕት ለማድረግ ሜንሽን አድርገዋል ማለት ነው። ስለዚህ አጠቃላይ ወደ 23 የሚሆኑ ኢትዮጵያኖችን ይቀበላሉ ማለት ነው። በዚህ ስኮላርሺፕ ስር እንዴት ነው አፕላይ የምታደርጉት የሚለውን በእርግጥ ዲቴል እመጣበታለሁ። ኢቭን ዴድላይናቸው የዩኒቨርሲቲ ትራክም የኤምባሲ ትራክም ይለያያል። ከዛ መጀመሪያ ግን እዚህ ስኮላርሺፕ ላይ አፕላይ ለማድረግ ምን ያስፈልጋቸዋል? የዜግነት ነው በዋናነት የሚያዩት። የቤተሰብ ዜግነታቸውን የሚያሳይ ማስረጃ ማቅረብ አለባችሁ። ከምታቀርቧቸው በጣም ብዙ ዶክሜንቶች አሉ። ፒዲኤፍ ዶክሜንቱን ሪኳየርመንቱን ቴሌግራም ላይ ፖስት አደርግላችኋለሁ፣ ወይ ዶክሜንቱን ማለት ነው። ሪኳየርመንቱን አፕሊኬሽን ፕሮሰሱ ምናምን የሚለው ማለት ነው። ምንድነው ከሚያስፈልጓችሁ ዶክመንቶች በተጨማሪ ዋና ዶክሜንት የቤተሰብ ሲቲዝንሺፕ ላይክ ኢትዮጵያዊ ቤተሰብ፣ ኢትዮጵያዊ ከሆናችሁ ቤተሰቦቻችሁ ኢትዮጵያዊ ናቸው ወይ የሚለውን የሚያሳይ ፓስፖርት፣ የቤተሰቦቻችሁ ፓስፖርት፣ እንደዚሁም ደግሞ ሌሎች መረጃ ማቅረብ አለባችሁ ማለት ነው። ምክንያቱም የኮሪያ ዜግነት ያለው ቤተሰብ ያላቸው አፕሊካንቶች አፕላይ ማድረግ ስለማይችሉ እሱን ክሮስ ቼክ ማድረግ ይችላሉና በየቦታው ይሄንን ነገር ጽፈውታል። እሱን ዶክሜንት በምን መንገድ ማቅረብ እንዳለባችሁ ማሰብ አለባችሁ ማለት ነው። ሌላ ግሬድ ነው። ግሬዳችሁ ከአራቱ 2.64 በላይ ያላችሁ መሆን አለባችሁ፣ ሲጂፒኤያችሁ ማለት ነው። ደግሞ ሌላ ምን ብለው ጠቅሰዋል? ከክላሱ 80% አጠቃላይ 80% ያመጣ ወይንም ቶፕ 20% ውስጥ ያለ ነው የሚለው። ግን ለኛ የትኛውን እንወስዳለን? ከሲጂፒኤ ከ4 ስለሆነ የኛ የሚሰራው 2.64 በላይ ያመጣ አፕሊካንት አፕላይ ማድረግ ይችላል። ሌላው እድሜ ነው የጠቀሱት። የኮሪያ ላይ እድሜ ከ40 ዓመት በታች የሆነ አፕሊካንት መሆን አለበት ማለት ነው አፕላይ ማድረግ የሚችለው። ሌላኛው የዴድላይኑ መች ነው የሚለው። ዴድላይኑ የኤምባሲ ትራክ ከፌብሩዋሪ 12 ጀምሮ ነው። በጣም አጭር ጊዜ ነው ያለው በኤምባሲ በኩል አፕላይ የምታደርጉት ማለት ነው። ከፌብሩዋሪ 12 እስከ ፌብሩዋሪ 25 2026 ነው። ወደ 13 ቀን ነው ያላችሁ። ይሄን ቪዲዮ ሪከርድ እያደረኩት ያለው ዛሬ በ10 ነው በፈረንጆች ማለት ነው። በ12 ይከፈታል አፕሊኬሽን ሊንኩ ይከፈታል። አፕላይ ማድረግ ትችላላችሁ። ግን ዶክሜንቶቹን አሁኑ አይታችሁ ማሟላት አለባችሁ ማለት ነው። ዩኒቨርሲቲው ትራክ ከዛኛው ለየት ይላል። በየዩኒቨርሲቲው እየገባችሁ መች እንደሆነ ክፍት የሚሆነው
ማየት አለባችሁና ለዩኒቨርሲቲው አፕላይ የምታደርጉት ኢን ፐርሰን ኦር ባይ ፖስት ነው የሚለው በፖስታ ዶክመንቶቻችሁን መላክ ማለት ነው እንደዛ ነው የተጻፈው ማለት ነው ሶ ለዩኒቨርሲቲ ምን አይነት ዶክመንት እንደሚያስፈልግ ለኤምባሲ ምን አይነት ዶክመንት እንደሚያስፈልግ እንደዚሁም ደግሞ ታይፕ ኤ ታይፕ ቢ የሚባሉ ኢንስቲትዩት አስቀምጠውላችኋል አሁን ለምሳሌ ታይፕ ኤ ላይ ወደ 35 ኢንስቲትዩት አለ ታይፕ ቢ ላይ ወደ 41 ኢንስቲትዩት አለ ኮሪያ ላይ ማለት ነው ሶ እነሱን በደንብ ማየት አለባችሁ ማለት ነው እነሱን ካያችሁ በኋላ ታይፕ ኤ እና ታይፕ ቢ እየመረጣችሁ ነው አፕላይ የምታደርጉት ግን እዚህም ላይ ህግ አለው ለምሳሌ ታይፕ ኤ መምረጥ የለባችሁ ሁለት ዩኒቨርሲቲ አፕላይ ማድረግ ከፈለጋችሁ ታይፕ ኤ አይ ሚን ሁለት ዩኒቨርሲቲ ብትመርጡ ታይፕ ኤ ሁለቱም ዩኒቨርሲቲ ከታይፕ ኤ መሆን የለባቸው ሚክስ መሆን አለባቸው ምናምን የሚል ህግ አስቀምጧል ማለት ነው ስለዚህ እሱ ህግ በዚህ ጋር ፖስት በማድረግላችሁ ዶክመንት ላይ በቴሌግራም ገጽ ላይ ማስቀምጥላችሁ ፒዲኤፍ ዶክመንት አለ እሱ ላይ ገብታችሁ ዲቴሉን ማየት ትችላላችሁ ስለዚህ እዚህ ስኮላርሺፕ ላይ የኮሪያው ስኮላርሺፕ ላይ አፕላይ ለማድረግ ራሳችሁን ማዘጋጀት አለባችሁ ዲቴሉን ደግሞ በሌላ ቪዲዮ በቅርብ ይዤላችሁ መጣለሁ ማለት ነው ሌላኛው የቻይና ገቨርንመንት ስኮላርሺፕ ነው ይህንን ስኮላርሺፕ በተመለከተ ከዚህ በፊትም ብዙ መረጃ ሰጥቻችኋለሁ አምና ላይ እዚህ ስኮላርሺፕ ላይ ለባችለር ለማስተርስ እና ለፒኤችዲ አፕላይ ማድረግ ትችላላችሁ ባችለር አፕላይ የምታደርጉ አፕሊካንቶች በቻይኒስ ቋንቋ ነው አፕላይ የምታደርጉት ለቻይኒስ ላንጉዌጅ ደግሞ አፕላይ ለማድረግ ማለት የምትማሩት በቻይንኛ ቋንቋ ነው ማለት ነው እንግሊዘኛ ፕሮግራም የላቸው ነገር ግን በቻይኒስ ቋንቋ አፕላይ ለማድረግ የቻይናኛ ቋንቋ HSK5 ቀድማችሁ መፈተን አለባችሁ አሁን ደግሞ አዲስ ፈተና አምጥቷል ለፊዚክስ ማቴማቲክስ እና ባዮሎጂ ኬሚስትሪ እንደዚህ አይነት ፈተናዎችን ተፈትናችሁ እንድታመጡ ሌላ አሁን በዚህ አመት ኢምፕሊመንት ያደረጉት ላስት ይር ድራፍት የነበረ ሩል በዚህ አመት መሰለኝ ኢምፕሊመንት ያደረጉት ህግ አውጥተዋል ማለት ነው እነዚህ ነገሮች ማሟላት አለባችሁ ማለት ነው ይሄ ማለት ግን ለቻይና ገቨርንመንት አፕላይ ለማድረግ ነው ሌላ በኮንሰልታንሲ በኩል ምናምን የሚመጡ እድሎች አሉ ነገር ግን ያ ፉል ስኮላርሺፕ አይደለም እዚህ ጋር መጠንቀቅ ያለባችሁ አንደኛ ሰልፍ ፈንድድ ነው ሰልፍ ፈንድድ ሄዳችሁ የተወሰነ ነገር ሊሰጣችሁ ይችላል ግን ቶታሊ በጣም በብዙ ነገር ራሳችሁ የምታወጣቸው በጣም ብዙ ወጪዎች አለ ስለዚህ በጣም ከፎርስ ኢንፎርሜሽን ራሳችሁ መጠበቅ አለባችሁ ባችለር አፕላይ የምታደርጉ ቻይና ላይ አፕላይ የምታደርጉ አፕሊካንት ለባችለር ፉል ስኮላርሺፕ CSC አፕላይ የሚያደርገው ቻይኒዝ ላንጉዌጅ ተምራችሁ HSK3 ኖራችሁ በቻይኒዝ ቋንቋ ባችለራችሁን አፕላይ ለምታደርጉ አፕሊካንቶች ብቻ ነው ፉል ስኮላርሺፕ ያለው CSC ደግሞ በኮንሰልተንሲ በኩል የለም ኮንሰልታንሶች የሚሏችሁ CSC ፉል ስኮላርሺፕ ነው የለም እሱ CSC አንደኛ በኤምባሲ በኩል ነው አፕላይ የምታደርጉት ሁለተኛ ደግሞ ዳይሬክት ለዩኒቨርሲቲው ነው እንጂ አፕላይ የምታደርጉት በመሃል ምንም አይነት ኮንሰልታንሲ ወይንም እንደዚህ የሚገባበት አይደለም የገቨርንመንት ነው ነገር ግን ይሄ በሪጂናል በዩኒቨርሲቲዎች ምናምን የሚሰጡ አንዳንድ ነገሮች አሉ እነሱ ግን ለሰልፍ ፈንድ ነው ስቴት ሰልፍ ፈንድ ከሆናችሁ በእንግሊዘኛ የሚሰጡ ፕሮግራሞች አሉ ነገር ግን ኢትስ ኖት ፉል ስኮላርሺፕ ስለዚህ ፕሊዝ ፎልስ ኢንፎርሜሽን ተጠንቃችሁ አውቃችሁ ብትገቡበት ነው የሚሻለው ማለት ነው ሶ እዚህ ጋር ስንመጣ ለማስተርስ እና ለፒኤችዲ ደግሞ አፕላይ የምታደርጉት እንግሊዘኛ ቋንቋ አላቸው በጣም ብዙ ዩኒቨርሲቲዎች አሏቸው ስለዚህ ከዛ ውስጥ አንዱን ዩኒቨርሲቲ ትመርጡና ለCSC አፕላይ ታደርጋላችሁ ወይንም ለቻይና ገቨርንመንት ስኮላርሺፕ አፕላይ ታደርጋላችሁ ማለት ነው ታይፕ ኤ እና ታይፕ ቢ የሚባሉ ፕሮግራሞች አሉት ቻይና ላይ ታይፕ ኤ ማለት ባዮላተራል ፕሮግራም የሚባለው ነው ያ ማለት በኤምባሲ በኩል አፕላይ የሚደረግ ነው ማንኛውም ሰው በዛ በኩል አፕላይ ማድረግ አይችልም ምክንያቱም ገቨርንመንት ጣልቃ ስለሚገባበት ማለት ነው ሰው የኢትዮጵያ መንግስት ለብዙ ሴክተሮች ለዩኒቨርሲቲ ለሚሰሩ ሊሆን ይችላል እንደዚሁም ደግሞ የተለያዩ ሴክተሮች አሉ የሚሰጠው የትምህርት እድል አለ ሰው እነዛን ትምህርት እድሎች የተሰጣቸው ግለሰቦች ያንን ሌተር የተመረጡበትን ወይንም መንግስት የኢትዮጵያ መንግስት እድል ሲሰጣቸው እሱን ይዘው ሄደው በኤምባሲ በኩል ነው ማለት ነው የሁለቱ ገቨርንመንት አግሪመንት ነው ለምሳሌ ለገቨርንመንት ይሄን ያክል ተማሪዎች በዚህ አመት እንቀበልሃለን ካለ ያው በመንግስት በኩል የሚሄድ ነው ብቻ የሆነ ፍቃድ ያስፈልገዋል ማለት ነው ባዮላተራል ፕሮግራም የሚባለው ወይንም ታይፕ ኤ የሚባለው ፕሮግራም ማለት ታይፕ ቢ ግን ማንኛውም ሰው ልክ ዲግሪውን ከጨረሰና በእጁ ኦሪጂናል ዶክመንቱ ካለው
አፕላይ ማድረግ ይችላል። በዩኒቨርሲቲ ቀጥታ ለዩኒቨርሲቲ ነው አፕላይ የሚያደርገው፣ ኤምባሲ በኩል አይደለም። ለዩኒቨርሲቲ ማለት ቻይና ውስጥ ለሚፈልገው ዩኒቨርሲቲ ከሱ ጋር ማች የሚያደርግ ዩኒቨርሲቲ ፈልጎ አፕላይ ያደርጋል ማለት ነው። መጀመሪያ CSC ላይ ይሞላል። ከዛ መጀመሪያ አንድ ዩኒቨርሲቲ ይመርጣል። ዩኒቨርሲቲውን ሲመርጥ እዛ ኮድ አለው፣ የዩኒቨርሲቲው ኮድ አለ። እሱን ኮድ ይዞ ለቻይና ገቨርንመንት ስኮላርሺፕ አፕላይ ያደርጋል ማለት ነው። ከዛ ሄዶ ደግሞ ለዩኒቨርሲቲው አፕላይ ያደርጋል ማለት ነው። ሶ በዚህ መንገድ አፕላይ ማድረግ ይችላል። ማስተርስ አፕላይ PhD አፕላይ የምታደርጉ ፕሮፌሰር አክሴፕታንስ ሌተር ማግኘት ይጠበቅባችኋል ማለት ነው። አንዳንዶቹ በተለይ ለማስተርስ ያን ያህል አይደለም፣ ለፒኤችዲ ግን አሁን ላይ ግዴታ ነው ማለት ነው። የቻይና ገቨርንመንት ላይ አፕላይ ለማድረግ አክሴፕታንስ ሌተር ፕሮፌሰር አክሴፕታንስ ሌተር ያስፈልጋችኋል። የስኮላርሺፕ ተከፈታችኋል ቆየት ብሏል፣ 2 ወር ምናምን አልፎታል። ስቲል እስከ ሜይ ድረስ ይቆያል ማለት ነው። እስከ ሜይ ድረስ የሚከፈቱ ያልተዘጉ ዩኒቨርሲቲዎች ካሉ ዩኒቨርሲቲዎቹን ዴድላይን አይታችሁ እስከዛ ድረስ አፕላይ ማድረግ ትችላላችሁ ማለት ነው። የስኮላርሺፕ ፉል ስኮላርሺፕ ነው። ለማስተርስ አፕሊካንቶች 3000 የቻይና ብር ያ ማለት ወደ $350፣ ለዶክተራል ደግሞ 3500 ወይም $500 ገንዘብ ይችላል። ሌላ የጤና ኢንሹራንስ እንደዚሁም ደግሞ የተለያዩ የዶርሚትሪ ወጪዎችን ከቨር ያደርጋል ማለት ነው። ሌላ ግን የትራቨል ኢንሹራንስ በራሳችሁ ነው ከቨር የምታደርጉት ፉል ስኮላርሺፕ ታገኛችሁ ማለት ነው። ሌላ ኤሊጂብል ምንድነው የሚያስፈልጋችሁ ነው። እድሜ በጣም ሲሪየስ ነው ቻይና ውስጥ። ሶ አንድ PhD አፕላይ የሚያደርግ ወይንም አፕላይ ለሚያደርግ 40 አመት መሆን አለበት። 40 አመት በታች መሆን አለበት። ለማስተርስ ደግሞ አፕላይ የሚያደርግ ከ35 አመት በታች መሆን አለበት ማለት ነው። ሶ ይሄንን ይመስላል። ሌሎች በጣም ብዙ ሪኳየርመንቶች አሉት። ዶክመንት የምታቀርቧቸው የጤና በዩኒቨርሲቲው የጤና ዶክመንት አለ። እሱን እያወረዳችሁ ሜዲካል ጤናችሁን ቼክ መደረግ አለባችሁ። ክሪሚናል ማቅረብ አለባችሁ። ኦሪጂናል ዲግሪያችሁ ያስፈልጋችኋል። እነዚህ ነገሮች ማሟላት አለባችሁ። አይኤልቲኤስ አይጠበቅባችሁም ማለት ነው ማቅረብ። ሶ ይሄንን ይመስላል የቻይና ገቨርንመንት ስኮላርሺፕ። ወደ 15 የሚሆኑ ዶክመንቶች አሉ። እነሱን በተመለከተ የሰራሁትን ቪዲዮ ከዚህ በፊት ማየት ትችላላችሁ። በዚህ ቪዲዮ ዲስክሪፕሽን ቦክስ ላይም መልሼ ሊንኩን አስቀምጥላችኋለሁ። ገብታችሁ የሚያስፈልጉት 15 ዶክመንቶች ምን ናቸው የሚለውን ማየት ትችላላችሁ። CSC በጣም በብዛት ተማሪዎችን በመውሰድ የሚታወቅ ነው። በተለይ ሪሰንትሊ በጣም ብዙ ኢትዮጵያዎችን የቻይና መንግስት እየወሰደ ያለበት ሁኔታ ነው ያለው። በተለያዩ ዩኒቨርሲቲዎች ቻይና ውስጥ በጣም ብዙ ኢትዮጵያኖች አሉ፣ የትምህርት ዕድል እያገኙ ያሉ። ይሄን ስኮላርሺፕ ብትሞክሩ በጣም አሪፍ ነው ማለት ነው። የመጨረሻው በአውስትራሊያ የወጣው ስኮላርሺፕ ነው። ይሄንን ስኮላርሺፕ በተመለከተ ላስት ይር ቪዲዮ ሰርቼላችሁ ነበረ። ይህ ስኮላርሺፕ አውስትራሊያ አዋርድ ስኮላርሺፕ ይባላል። ለተለያዩ ዴቨሎፒንግ ካንትሪ የሚሰጥ ስኮላርሺፕ አይነት ነው ማለት ነው። ሶ ኢትዮጵያ ከተመረጡት ሀገራት ውስጥ አለችበት። ሶ ይህ ስኮላርሺፕ ከፌብሩዋሪ 1 ጀምሮ እስከ ኤፕሪል 30 2026 ድረስ የሚቆይ ስኮላርሺፕ ነው። እስከዛ ድረስ አፕላይ ማድረግ ትችላላችሁ ሪኳየርመንቱን ማሟላት የምትችሉ ከሆነ። ሶ ሃይላይት እነግራችኋለሁ፣ ነገር ግን የላስት ይሩን ቪዲዮም ገብታችሁ ማየት ትችላላችሁ። እዚህ ስኮላርሺፕ ላይ አፕላይ ማድረግ የሚችሉት በምን ዲፓርትመንት ነው ብለው ስፔሲፊካሊ አስቀምጠዋል። በአግሪካልቸር እና በፉድ ሴኩሪቲ፣ በክላይሜት ቼንጅ፣ ፎሪን ፖሊሲ ኤንድ ኢንተርናሽናል ሴኩሪቲ፣ ጀንደር ዲዛቢሊቲ፣ ሶሻል ኢንክሉዥን ኤንድ ማይኒንግ ኤንድ ኤነርጂ ላይ ነው ማለት ነው አፕላይ ማድረግ የምትችሉት። በዚህ ኤሪያ ላይ ብቻ ነው አፕላይ ማድረግ የምትችሉት። ሌላው ደግሞ ያስቀመጡት ምንድነው ይህ ስኮላርሺፕ ለባችለርም ለማስተርስም ይሰጣል። ነገር ግን ካንትሪ ቤዝድ ነው። አሁንም ሌቭሉ የስተዲ ሌቭሉ ሶ ለአፍሪካ ተብሎ የተቀመጠው ስተዲ ሌቭል ለማስተርስ ብቻ ነው የሚቀበሉት ማለት። ስለዚህ እኛ በማስተርስ ብቻ ነው አፕላይ ማድረግ የምንችለው ማለት ነው እዚህ ስኮላርሺፕ ላይ። ሌላ እዚህ ስኮላርሺፕ ላይ ምን ከቨር ያደርጋል? ብዙ ነገር ከቨር ያደርጋል። የትራቨል ወጪ፣ ሙሉ ቲዩሽን ፊ፣ ሊቪንግ ኤክስፔንስ እንደዚሁም ደግሞ የተለያዩ አላዋንሶችን ከቨር የሚያደርግ ፉል ስኮላርሺፕ ነው። ሜን ሪኳየርመንት ብሎ ያስቀመጧቸዋል። እኛን ሊያግዱን ይችላሉ የተወሰናችሁትን ብሎ ያስቀመጡት አንደኛው አይኤልቲኤስ ማቅረብ አለብን። አይ ቲንክ ላስት ይር ያለው ቪዲዮ ላይ የሆነ ስህተት ሰርቻለሁኝ። ላስት ይር በነበረው ላይ ሙሉ አፕሊኬሽን እንትን ብዬ
ነበረ እዚህ ጋር ኦር እና ኤንድ የነበረውን ተሳስቼ ነበረ ያ ማለት candidates if their first language is English and they have undertake their education in English የሚል አለ እነሱ ምንድነው አይልቴስ ማቅረብ አይተበቀባቸው ማለት ነው በፈርስት ቋንቋቸው እንግሊዘኛ ይሆንና እንደዚሁም ደግሞ ትምርታቸው በእንግሊዘኛ ቋንቋ ለተማሩ ሶኔ ትምርታቸው በእንግሊዘኛ ቋንቋ ከተማርን አፕላይ ማድረግ እንችላለን በያስቤ ነበር ላስት ይር በነበረው ቪዲዮ ላይ ሪፖርት ያረኩላችሁ ኤኒዌይስ አሁን ላይ በደንብ ስቴት አድርገውታል ዶክመንታቸው ላይ አፕላይ ማድረግ አንችልም ግዴታ አይልቲኤስ ያስፈልጋል ሌላ ደግሞ ኤጅ ሚኒመም ኤጅ ትንሹ እድሜ 25 አመት በመሆን አለበት ማለትም ከ25 አመት በላይ ያለ ሰው አፕላይ ማድረግ ይችላል ማለት ነው ከዛ በኋላ ግን ባችለሩን ከተማረ በኋላ ደግሞ አትሊስት 5 አመት የስራ ኤክስፒሪየንስ ሊኖረው ይገባል በተማረበት ዲፓርትመንት ወይንም ፊልድ ላይ 5 አመት የስራ ኤክስፒሪየንስ እንዲኖረው ይጠይቃሉ ማለት ነው አፕላይ በሚያደርግበት ሰዓት አሁን ላይ ኤምፕሎይ መሆን አለበት ወይንም ቅጥር ላይ ያለ ሰው መሆን አለበት ማለት ነው ሌላው እዚህ ጋር የጠቀሱት ደግሞ ምንድነው አንድ አፕሊካንት አፕላይ አድርጎ አውስትራሊያ ሄዶ ተምሮ ከጨረሰ በኋላ at least within 2 years ወደ ሀገሩ መመለስ አለበት ሀገሩ ተመልሶ ምን ማድረግ አለበት የተማረውን ነገር ወይንም ሆም ካንትሪውን ሰርቭ ማድረግ አለበት ማለት ነው ስለዚህ እንደዚህ አይነት ሪኳየርመንቶች አሉ ሌላውም እዚህ ጋር not already hold or undertaken master's degree ይላል master's degree ከዚህ በፊት ያልተማረ በሀገሩ ይላል ማለት ነው ስለዚህ እነዚህ ሪኳየርመንቶችን ማሟላት አለበት እዚህ ስኮላርሺፕ ላይ አፕላይ የሚያደርግ አንድ አፕሊካንት ይህ የአውስትራሊያ ዋርድ ስኮላርሺፕ አሁን ላይ ኦፕን ነው ማለት ነው ስለዚህ እነዚህ 3 ስኮላርሺፖች ላይ አፕላይ እንድታረጉ ሰጀስት አደርጋችኋለሁ በጣም ብዙ ልጆች አላችሁ አይልቲኤስ የተፈተናችሁ ስለዚህ ይሄንንም ዶክመንት በቴሌግራም ቻናል ላይ ፖስት አደርግላችኋለሁ ሪኳየርመንቶቹና ዲቴይሉን ማየት ትችላላችሁ ማለት ነው ስለዚህ ዛሬ ጄልታችሁ የመጣሁት እነዚህ 3 ስኮላርሺፖች አሁን ላይ ኦፕን የሆናቸው ሌሎች ስኮላርሺፖችም እየወጡ አሉ አሁን ላይ የአውሮፓ ስኮላርሺፖች አይልቲኤስም እየጠየቁ ነው አይልቲኤስ እየጠየቁ ስለሆነ አይልቲኤስ በመፈተን ራሳችሁን ብታዘጋጁ በጣም ጥሩ ነው ተሻለ እድል ለማግኘት ካልሆነም ደግሞ አይልቲኤስ የማይጠይቁ ዩኒቨርሲቲዎችን ስኮላርሺፖችን እየፈለጋችሁ አፕላይ ማድረግ ትችላላችሁ ማለት ነው ሶ ዛሬ ጄላችሁ የመጣሁት መረጃ ይሄን ይመስላል በሚቀጥለው ያንዳንዱን ቪዲዮ ይዤላችሁ እመጣለሁ በነገራችን ላይ የሄድሚ አካዳሚ ዩቲዩብ ቻናል 10000 ሰብስክራይበር ደርሷል እንደዚሁም ቴሌግራም ላይ ወደ 5000 ሰብስክራይበር ደርሰናል በጣም አመሰግናለሁ አምናችሁ ሰብስክራይብ ስላደረጋችሁኝ በእውነቱ ከሆነ ይሄንን ኮንተንት ሲጀምር በጣም ፍራቻ ነበረኝ አብዛኛው ሰው አካዳሚክስ ነክ ነገር ማንንም አይከታተል ምናምን የሚል አይነት ፍራቻ ነበረኝና ግን ከጀመርኩት በኋላ ያየሁት በእናንተ ላይ ያየሁት ኮሚትመንት በእናንተ ላይ ያየሁት ኢኒሺዬሽን በጣም ቪዲዮዎችን እንድሰራና የበለጠ ሞር ጥሩ የሆኑ ነገሮችን እንድሰራ አበረታቶኛል ማለት ነው ስለዚህ ወደፊትም በተቻለኝ አቅም ቪዲዮዎችን ለመስራት ሞክራለሁኝ ስለዚህ አመሰግናለሁ አሁንም ይሄንን ቪዲዮ ላይክ በማድረግ ሼር በማድረግ ለሌሎች እንዲደርስ አድርጉ በሌላ ቪዲዮ እስከምንገናኝ ድረስ ባይ